የከባድ መሳሪያ ተኩስ ከቅርብ የሚሰማባት ደሴ ከተማ የዛሬ ውሎ ስለ ህወሓት ጥቃት የአቃቢ ህግና ፌደራል ፖሊስ የምርመራ ውጤት እንዲሁም ዘንድሮ ከሐረማያ ዩኒቨርሲቲ ተመራቂ ተማሪዎች መካከል ውጊያ ከሚካሄድባቸው አካባቢዎች የመጡት የገለጹትን ስጋት የሚያስቃኙ ዘገባዎችን አካቷል። የዜና መጽሔቱ በቅደም ተከተል ይቀርባል። አድማጮች፣ ከዓለም ዜናው እንደተከታተላችሁት ደሴ ከተማ አቅራቢያ ዛሬ ብርቱ ውጊያ እንደነበር አንድ ከተማይቱ የዓይን እማኝ ለዶይቼ ቬለ ተናግረዋል። በትናንትናው የከባድ ጦር መሳሪያ ተኩስ አንድ ሰው መኖሪያ ቤት አቅራቢያቸው መገደላቸውንም ገልጸዋል። የደሴ ከተማ ምክትል ከንቲባ አቶ ሰይድ ዩሱፍ በበኩላቸው በከተማይቱ አቅራቢያ የተኩስ ድምጽ የሚሰማ ቢሆንም ከተማው ላይ ጠላት እንዳሰበው የተረበሸ ነገር የለም ብለዋል። የህዝቡ የተለመደ እንቅስቃሴ መቀጠሉንም አክለው ተናግረዋል። በትናንትናው ዕለት ግን ምንነቱ ያልታወቀ ከባድ ጦር መሳሪያ ተኩስ በከተማው አንድ ሰው ላይ ከባድ፣ ሁለት ሰዎች ላይ ደግሞ ቀላል፣ በአጠቃላይ 3 ሰዎች ላይ የመቁሰል አደጋ ማድረሱንም አቶ ሰይድ ገልጸዋል። የከባድ ጦር መሳሪያ ጥቃቱ ትናንት የተሞከረው ከሰሜን ወሎ ዞን ተፈናቅለው የመጡ የህብረተሰብ ክፍሎች አርፈውበት በነበረው መጠለያ አቅራቢያ እንደሆነም ነው የተናገሩት። ዓላማውም መጠለያው ላይ ጉዳት ማድረስ ነበር ብለዋል። ማንተጋፍቶ ስለሺ የደሴ ከተማን ምክትል ከንቲባ በስልክ ስለ ከተማይቱ የጸጥታ ሁኔታ ጠይቋቸዋል። ሰይድ ይባላል። ደሴ ከተማ ምክትል ከንቲባ ነኝ። አቶ ሰይድ እንግዲህ በኢትዮጵያ ሰዓት አቆጣጠር ወደ ከሰዓት አካባቢ ነው፣ ምሳ ሰዓት አካባቢ ነው። ስላለው ሁኔታ ይነግሩናል። በትላንትናው ዕለት የሰማነው ነገር አለ፣ የተተኮሱ ነገሮች ሰዎች ላይ ጉዳትም እንዳደረሰ ስለሱ ቢንገሩን። አሁን ግን ባለው ሁኔታ ስለ ከተማው ያለውን ነገር ይንገሩን። ጥሩ። ትናንትና በተደጋጋሚ የከባድ መሳሪያ ተኩስ ወደ ከተማው ተተኩሷል። የትንጋንት 3 የሚሆኑ ንጹሃን ዜጎች ላይ ቀላልና ከባድ ቁስለት አድርሷል። ነገር ግን በዚህ የተኩስ ህብረተሰቡ ሳይረበሽ አሁንም ከተማው ጋር ተረጋግቶ ማድረግና መስራት የሚገባውን ነገር እየሰራ ነው ያለው። ጥራት የሚፈልገው በእነዚህ አይነት የጦርነት እንትኖች ተረብሾ ከተማውን እንዲለቅ ነው የሚፈልገው። በዛ ደረጃ አይደለም። አሁን ከተማው ተረጋግቶ ወጣቱም ሌላውም የህብረተሰብ ክፍል ሰርጎ ገቦችን፣ ሌሎች የጥራት እንቅስቃሴዎችን እየመከተ ነው ያለው። ከመከላከያ ሰራዊቱም ደጀነቱን አጠናክሮ እየቀጠለ ነው ያለው። ስለዚህ ከተማው ላይ ጥራት እንዳሰበው የተረበሸ ነገር የለም። አሁን ሁሉም እንቅስቃሴዎች የተለመዱ እንቅስቃሴዎች ላይ ያለው። አሁን በትናንትናው ዕለት 3 ሰዎች ላይ ጉዳት ደርሷል ብሎኛል። የጉዳቱ መጠን ምንድነው? ምን ያህል ነው? በህይወት ላይ የደረሰስ ነገር አለ? ትናንትና በህይወት ላይ የደረሰ የለም። ከትናንት ወደዛ አካባቢ እንደዚህ ተተኩሶ ስለነበር አንድ ሰው ሞቷል። ትናንትና አንድ ከባድ ቁስለት እና 2 መጠነኛ የቁስለት አደጋ ነው የደረሰው። ተተኩሶበትም የነበረበት ቦታ ከሰሜን ወሎ ዞን ተፈናቅለው የመጡ የህብረተሰብ ክፍሎች አርፈውበት የነበረበት ካምፕ አካባቢ ነበር። እሱን ነበር ኢላማ ተደርጎ ተተኩሶ የነበረው። ስለዚህ እዛ ተፈናቅለው ተፈናቃዮች አካባቢ ላይ ነው ጉዳት የደረሰው። የተተኮሰው ምንድነው? ከወዴትስ አቅጣጫ ነው የመጣው ተኩሱ? ነው እንግዲህ የተተኮሰው ምን እንደሆነ የተፈነጣጠሩ እንትኖችን ይዘዋቸዋል። መከላከያ ነው እሱን ማረጋገጫ መስጠት የሚችለው። ነገር ግን የተተኮሰው ከጥላት ነው። እንግዲህ ከየት ዳይሬክሽን እንደሆነ እሱን መተንበይ አይቻልም። አቶ ሰይድ አሁን ስደውልሎት በኢትዮጵያ ሰዓት አቆጣጠር ምሳ ሰዓት 7 ሰዓት አካባቢ ላይ ነው የደወልኩሎት። በአጠቃላይ ስለ ከተማው ያለውን ሁኔታ ይንገሩን እስኪ። አጠቃላይ እንቅስቃሴውን፣ ሁኔታውን በአጠቃላይ ለአድማጮቻችን ግልጽ ያርጉልን። ከተማው ላይ ምንም ችግር የለም። ተኩሶች የከባድ መሳሪያ ተኩስ በርቀት የሚሰሙ ተኩሶች አሉ። ነገር ግን የከተማው ህዝብ ጥላት እንዳሰበው ከተማውን ዘግቶ እንዲሸሽ ነው የሚፈልገው። በዛ ደረጃ ህዝቡ አልሸሸም። ማንኛውም አገልግሎት የሚሰጡ ተቋማቶች አሁን አገልግሎት እየሰጡ ነው ያሉት። ህዝቡም አጠቃላይ ለከተማው ያለው ሁኔታውን የተረጋጋ ነው። ያን ያክል በጣም መሰረታዊ የሚባል ከወትሮ በተለየ መንገድ የሚታይ መደናገጥ፣ የግርግር አይነት ነገር ከተማው አካባቢ ላይ አሁን አይስተዋልም። አቶ ሰይድ ዩሱፍ የደሴ ከተማ ምክትል ከንቲባ ስለ ከተማውና ስለ ህብረተሰቡ አጠቃላይ ሁኔታ ለሰጡ ማብራሪያ በዶይቼ ቬለ ዲደብሊው ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከሰኔ 21 የፌዴራል መንግስት የተናጠል ተኩስ አቁም ውሳኔ በኋላ በአማራ ክልል 2 ዞኖችና በአፋር ክልል 1 ዞን ባስፋፋው ጦርነት ቢያንስ 483 ንጹሃን ዜጎችን መግደሉ ተገለጸ። የፍትህ ሚኒስቴር የጠቅላይ አቃቢ ህግ ዘርፍና ፌዴራል ፖሊስ ወንጀል ምርመራ ቢሮ ከክልል የምርመራ አካላት ጋር
በአማራ ክልል ደቡብ ጎንደርና ሰሜን ጎንደር ዞኖች እንዲሁም በአፋር ክልል ውስን ወረዳዎች የባለሙያ ቡድን አሰማርተው አጥንተው ያቀረቡት የምርመራ ውጤት እንዳሳየው ከሞቱት በተጨማሪ 165 ሰዎች ላይ የአካል ጉዳት እንዲሁም 109 ሰዎች ላይ ያስገድዶ መድፈር ወንጀል ተፈጽሟል። መግለጫውን የተከታተለው ስዩም ጌቱ ከአዲስ አበባ ዝርዝሩ ልኮልናል። በአማራ ክልል 2 ዞኖች ደቡብና ሰሜን ጎንደር እንዲሁም በአፋር ክልል የትግራዩ ጦርነት ወደ ተስፋፋባቸው ወረዳዎች በምርመራ ቡድኖች የተገኘውን ሰላማዊ ዜጎች ላይ ብቻ ያነጣጠረ የተባለ ጉዳትን በተመለከተ የቀድሞ ጠቅላይ አቃቤ ሕግ የአሁኑ የፍትህ ሚኒስቴርና የፌዴራል ፖሊስ ዛሬ በጋራ በሰጡት መግለጫ በአካባቢው ደርሷል ያሉትን ከፍተኛ የሆነውን ማህበራዊ ቀውስ ጠቁመዋል። ከመስከረም 5 ቀን 2014 ጀምሮ ለ40 ቀናት የተደረገ የተባለው የጥናቱ የመጀመሪያ ደረጃ ግኝት የ1223 ምስክሮች ቃልና ሌሎች ሰነዶች ዋቢ ማድረጉን በኢፌዴሪ የፍትህ ሚኒስቴር የጠቅላይ አቃቤ ሕግ ዘርፍ ሚኒስትር ዴኤታ አቶ ፍቃዱ ጸጋ በዛሬው ጋዜጣዊ መግለጫ አመልክተዋል። እነዚህ ምስክሮች የግል ተበዳዮች፣ ቀጥተኛ ምስክሮች፣ ወንጀሉ ሲፈጸሙ ያዩ የአስተዳደር መዋቅሮችን፣ የሕክምና ተቋማት፣ መንግስታዊ ተቋማትና መንግስታዊ ካልሆኑ ድርጅቶች የሰነድ ማስረጃዎች፣ ገላጭ የካሜራ ማስረጃዎች ተሰብስበዋል። በዚህ ምርመራ ውጤት የተካተቱት ተጎጂዎች በምንም አይነት መልኩ በጦርነቱ ተሳትፎ ያልነበራቸው ሰላማዊ ዜጎች ብቻ መሆናቸውን ያመለከተው መግለጫው ከሐምሌ ወር ጀምሮ ህወሓት በተቆጣጠራቸው አካባቢዎች የደቡብና ሰሜን ጎንደር ዞኖች እንዲሁም ጦርነቱ በተስፋፋባቸው የአፋር ክልል ውስን ወረዳዎች ቢያንስ 483 ንጹሃን ዜጎች መገደላቸውም ተብራርቷል። እስካሁን በተሰበሰበው ማስረጃ 130ዎቹ በደቡብ ጎንደር፣ 96 በሰሜን ጎንደርና በአፋር ክልል የነሐሴ 29 የጋሊኮማ መጠለያ ጥቃትን ጨምሮ 257 ሰላማዊ ሰዎች ተገድለዋል ብለዋል አቶ ፍቃዱ። በግድያውም ከ30 ቀን ጨግላ እስከ 70 ዓመት ሽማግሌ ሰለባ መሆናቸው እንዲሁም ከአንድ ቤት 6 ሰዎች የተገደሉበትና ግድያው የእምነት ተቋማት ውስጥ ጭምር መፈጸሙን የተገለጸው። ለምሳሌ 96 ሰዎች ሞተዋል በምንልበት ሰሜን ጎንደር 6 ካህናት የተገደሉ መሆኑን አረጋግጠናል። ጥላውን ንጉሴ የተባሉ በደባርቅ ወረዳ የ68 ዓመት ሰው ሚስታቸው ፊት ተገለው ጭንቅላታቸው በጥይት ተብሎ 5 ቀን አስከሬኑን ቤቷ ውስጥ እያለ ለገዳዮቿ ምግብ እንድታበስል የተገደደችበት። አቶ ዘለቀ አስመራ የተባሉ ጎልማሳ በልጆቻቸው ፊት ጭንቅላታቸው በጥይት ተብሎ 3 ልጆቻቸው እግራቸውን እንዲይዙ ተደርጎ ካንገታቸው እስከ ሆዳቸው በሳንጃ እንዲሰነጠቁ የተደረገበት። የቀሩትንም ሰዎች ቶርች አድርጎ ፕሮዳክቲቭ እንዳይሆኑ ሰው ሆኖ እንዳይኖሩ የተደረገበት። ፍጥኝ ወደ ኋላ ታስሮ የተረሸኑበት ግድያዎች የነበሩ መሆኑን በምርመራ ሂደቱ ለማረጋገጥ ተችሏል። በሶስቱ ቦታዎች እስካሁን ከቀላል እስከ ከባድ ጉዳት ያስተናገዱ 165 ሰዎች መለየታቸውን የገለጸው የፍትህ ሚኒስቴርና የፌዴራል ፖሊስ የምርመራ ውጤት የ8 ወር መጫትና የ7 ወር እርጉዝ ሴትን ጨምሮ 109 የሚሆኑት ለአስገድዶ መደፈር መዳረጋቸውን አትተዋል። በደቡብ ጎንደር ንፋስ መውጫ ብቻ 73 ሴቶች መደፈራቸውን የገለጸው መግለጫው በክምር ድንጋይ ተፈጽመዋል የተባለው ተመሳሳይ ድርጊት በተጎጂዎች ላይ በደረሰው ከባድ የስነ ልቦና ስብራት በሪፖርቱ አለመካተቱም ነው የተነገረው። የሃይማኖት ተቋማት ላይ፣ ትምህርት ቤቶች ላይ እንደ ምሽግ ሲጠቀሙባቸው የነበሩ ጤና ኬላዎች ላይ የጻፏቸው የእጅ ጽሁፎቻቸው ጭምር የሚያሳዩቸው የጥላቻ የበቀል ንግግሮች የኛ እናቶች ተደፍረዋል፣ እናንተን በመድፈር እናወራርዳለን ቃል በቃል ሊጠቀሙ የነበረ ምስክርነታቸውን የሰጡ የግል ተበዳዮች የገለጹት አገላለጽ ስለሆነ ነው። ኦሪየንትድ የሆነ አስገድዶ መድፈር፣ ኦሪየንትድ የሆነ ግድያ ነው የነበረው። አንዲት ሴት ከ2 እስከ 15 በሚደርሱ ሰዎች በተደጋጋሚ እንድትደፈር የሆነችበት፣ በአንድ ጊዜ አንተ ግባ አንተ ወጣ እየተባለ አስገድዶ የተደፈሩበት መግለጽ ስላለብን ብቻ የምንላቸው ናቸው። ልጅ እናት ፊት፣ እናት ልጆቿ ፊት የተደፈሩበት፣ ውሃ ፍለቅልቆ የ8 ወር ህፃኗን ውሃ ውስጥ እንጨምራለን እያሉ ለ4 ለ5 ልጄን አድኑ እያለች የጮች አስገድዶ የደፈሩበት ወንጀልም ምርጫ አለው እንዲ ብለን እስክንናገር ድረስ አንዳንዶች የምስክርነት ቃላቸውን ለመስጠት በማይበቁበት ሁኔታ የአይምሮ በሽተኛ ሆኑ የቀሩበት ሁኔታ መኖሩን ነው በምርመራ ሂደቱ ማረጋገጥ የተቻለው። መንግስታዊና መንግስታዊ ያልሆኑ ማህበራዊ መገልገያ ተቋማት የጥቃቱ ዕላማ እንደነበሩና በዚህም በርካታ ትምህርት ቤቶችና ጤና ጣቢያዎች እንዲሁም 45 ቤተ እምነቶች መውደማቸውን የተገለጸው። በወረራቸው ቦታዎች የቆም ከብቶችን በቻለ ባገኘ መጠን የዘረፈውን ዘርፎ መብላት የቻለውን በልቶ ሌሎችን ሆነ ብሎ በጥይት ደብድቦ እየሄደ ነበረ መሆኑ እሳቤውም በወረረባቸው አካባቢዎች ያሉ ማህበረሰቦች ለረጅም ጊዜ ድህነት ውስጥ እንዲገቡ የስነ ልቦና ጫና እንዲኖርባቸው በፍጹም አምርቶ መኖር እንዳይችሉ በሚመስል ሁኔታ አርዶ የቀመሰውን ቀምሶ ሌላው ጥሎ ነው የሚሄደው። አንዳንድ ቀበሌዎች ላይ ነፍስ ያለው የሚንቀሳቀስ እንስሳ በፍጹም የማታገኙበት ሁኔታ ነው የተፈጠረው። አሁን ላይ ከጦርነቱ ነፃ ያልሆኑ የሰሜንና ደቡብ ወሎ እንዲሁም ሰቆጣ አካባቢ በዚህ ምርመራ አልተካተቱም። የፌዴራል ፖሊስ ኮሚሽን ወንጀል ምርመራ ምክትል የቢሮ ኃላፊ አቶ ሙሊሳ አብዲሳ እንዳሉት በቀጣይ ሁሉም የጥቃቱ ሰለባ የሆኑ አካባቢዎች በምርመራው ይካተታሉ።
መብት ሳይኖረው ወረራ በማድረግ በዜጎቻችን ላይ ያደረገውን አሰቃቂ የወንጀል ድርጊቶችን ያካተተ እና ለወደፊትም የሚለቀቁ ቦታዎች ላይ በየጊዜው የምርመራ ስራን በመስራት ለህዝባችንን አፕዴት የምናደርግ መሆኑን መግለጽ ፈልጋለን። ማስረጃዎቹ ተጠናቅረው እስከ ዓለም አቀፍ የጦር ወንጀለኝነት ለመጠየቅ ዝግጅት መኖሩም ተነግሯል። ለዶይቼ ቬለ ለተጠናቀረው ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ከሰሜን የኢትዮጵያ አካባቢዎች በሐረማያ ዩኒቨርሲቲ ተመድበው ትምህርታቸውን ያጠናቀቁ ተማሪዎች ከምረቃ በኋላ ወደ አካባቢያቸው ለመሄድ ያለው የሰላም ሁኔታ እንዳሳሰባቸው ገለጹ። ከቤተሰብ ጋር ከተገናኙ መቆየታቸውንና አሁንም የደስታቸውን ጊዜ ከቤተሰብ ጋር ማሳለፍ ባለመቻላቸው ማዘናቸውን የጠቆሙት ተማሪዎቹ መንግስት ለተጋረጠባቸው ስጋት መፍትሄ እንዲፈልግ ጠይቀዋል። ሐረማያ ዩኒቨርሲቲ የተማሪዎቹ ችግር በሚፈታበት ሁኔታ ላይ ከትምህርት ሚኒስቴር ጋር እየተነጋገረ መሆኑን ገልጿል። መሳይ ተክሉ ከድሬዳዋ ተከታዩን ዘገባ አጠናቅሯል። አስተያየታቸውን ለዶይቼ ቬለ በስልክ ከሰጡ ተመራቂዎች አንዱ የሆነው ተማሪ አቤል ለምረቃ መብቃታችን ትልቅ ደስታ ነው፣ ነገር ግን ከምረቃ በኋላ የት ነው የምንሄደው የሚለው ከሰሜን ሀገሪቱ አካባቢዎች ለመጣን ተማሪዎች ትልቅ ስጋት ነው ብሏል። ደስታ ነው መመረቃችን፣ የሁሉ ቻሌንጅ አልፎ ለምርቃት መብቃታችን ትልቅ ደስታ ነው። ከዛ ውጭ ግን ባሻገር ደግሞ በስጋት ነው። ከምርቃት በኋላ የት ነው የምሆነው፣ የት ነው የሚሄደው የሚለው ነገር ትልቅ ስጋት ነው፣ አሳሳቢ ነው። ምክንያቱም ተመረቀ ወጣ ማለት ስራ አገኘ ማለት አይደለም። ብዙ ፈተናዎች፣ ብዙ ውጣ ውረዶች አሉ። ትንሽ ቆም ብለህ ራስን የምታረጋጋበት እና ስራ የምታፈላልግበት ቦታ ያስፈልጋል። እሱን ነገር ደግሞ እኛ ማግኘት አልቻልንም። አሳሳቢ የሆነብንና ትልቁ ስጋት የሆነብን ምክንያትም ይሄ ነው። ሌላኛዋ ተመራቂ ተማሪ ሀብታም ከወላጆቻቸው ጋር ከተገናኙ መቆየታቸውን ገልጣ ከሁሉ በላይ ወደ አካባቢያቸው ለመሄድ የሰላሙ ሁኔታ አሳሳቢ ነው ብላለች። ምንም አይለም በቃ የሆነ ሰዓት ብቻ በቃ የሆነ ሰዓት ተባል ከአዲስ ዓመት በኋላ መስቀል አካባቢ በጣም ገጠር ሄደው ምናምን እንደዚህ ጃናን ብለው ያውቃሉ። ከዛም በኋላ ምንም አይነት ኢንፎርሜሽን የለንም። ምንም በቃ ሁላን በምን እንደዚህ እንደሆነ አያውቁም ምናምን እና ባለንበት ደግሞ አሁን ወጥተን እዚህ ግቢ የምንሄድበት የሰላም ሁኔታ ምናምን ያሳስባል። በዛ ላይ ማሟላት ያልቻልናቸው ብዙ ነገሮች ነበሩ በሰዓቱ። በምረቃው ማግስት ትምህርታቸውን ያጠናቀቁ ተማሪዎችን እያሳሰበ ያለው ነገር ሻንጣይን ይዤ የት እሄዳለሁ የሚለው ነው ያለን ተማሪ ዋሲውን በበኩሉ ዩኒቨርሲቲያችን ለጥያቄያችን ምላሽ ለመስጠት የጀመረው ነገር አለ፣ እሱ ካልተሳካ ግን ወጥተን የት እንደምንሆን ጥያቄ ሆኖብናል ብሏል። በጣም ተማሪውን እያሳሰበው ያለው ነገር ቢኖር ከኮንግራጁሌሽን በኋላ ሻንጣ ይዞ የሚገባበት ነገር ነው። ይሄ ነገር እንግዲህ አብዛኛው ተማሪ አዲስ አበባ ምናምን ቤተሰብ የለውም። በቃ ኦልሬዲ ቤተሰብ ጋር ነው የሚሄድ የሚፈልገው እና ግን ይሄን ነገር የት ነው ብለን ስንወያይ ምንም ነገር ምን ላይ ስለሌለን በቃ አስበን ተጨንቀን ዝም ከማለት ውስጥ ሌላ ነገር ተስፋየለም ማለት ነው። በጣም አስኪ የሆነው ደረጃ ቢኖር ይሄ ነው። አሁን ካምፓስ እንደዚህ ተመዝገቡና አምጡ ምናምን እዚሁ ትቆያላችሁ የሚል ነገር አለ። ጀስት ያው በመውጣታችን ስናስብ ያው ካምፓስ እንደነገርኩት እንግዳ የምትቀየሩ አጋጣሚ አለ ብሎ ምዝገባ ላይ እያካሄደ ነው ያለው። እሱ አጋጣሚ ካለ እዚህ እንቆይበት ሊሆን ይችላል። አሊያ ግን እሱ ነገር ካልተሳካ ግን ወጥተን የት እንደምንሆን ብቻ የሁላችንም ጥያቄ ነው ማለት ነው። ተማሪዎቹ ላነሷቸው ጥያቄዎች መፍትሄ ለመስጠት ዩኒቨርሲቲው በራሱ በኩል የጀመረው ጥረት እንዳለ የጠቀሱት የሐረማያ ዩኒቨርሲቲ ዓለም አቀፍና ሕዝብ ግንኙነት ዳይሬክተር አቶ አለምሸት ተሾመ ለዲደብሊው በስልክ ተከታዩን ምላሽ ሰጥተዋል። እኛ የተለያዩ አቅራቢዎችንና ድጋፍ ሊያደርጉ የሚችሉ ሰዎችን ደብዳቤም በትነን ድጋፍ ለማሰባሰብ ተሞክሯል። የተገኘው ድጋፍና ተማሪው ቁጥር አልተመጣጠነም። ብዙ አካባቢ ነው እንደምታውቀው የትግራይ መጡ ልጆች አሉ፣ አማራ ክልልና አፋር ክልል ያሉ ልጆች አሉ። እንደገና የወለጋ አሁን ደግሞ የቦረናም በድርቁ ምክንያት ችግር ውስጥ የገቡ ቤተሰቦቻቸው ልጆች አሉና እነዚህ ለማዳረስ የተገኘው እንትን የሚበቃ አልሆነም። ስለዛ አሁን ምን ማድረግ አለበት የሚለው ኮንሰልቴሽንም እየጠየቀን ነው ፌደራል ከትምህርት ሚኒስቴር። ምክንያቱም እዚህ የምናደርገው ነገር ለሌሎችም ጋር እንዴት ነው ስትሪት የተደረገው እንዴት ነው እንደዚህ ችግሮች ተፈቱ የሚሉትን እሱንም ጥያቄ አቅርበናል። ምክንያቱም አንዳንዶቹ ልጆች የሚያነሱት ግጭት ስላለ ሄደን የምናስበትም የለም የሚል ነገር ስለሆነ ምን ማድረግ አለብን የሚለው እንትን እያደረግን ነው። ተመራቂዎቹ ተማሪዎች በመጡባቸው የሰሜን ሀገሪቱ አካባቢዎች ባለው የሰላም ችግር ሳቢያ በደስታ ቀናቸው ወላጆቻቸው ከጎናቸው መሆን ባለመቻላቸው ማዘናቸውንም ገልጠዋል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። አድማጮች የዜናና ዜና መጽሔት ጥንቅሩ በዚሁ አበቃ። በአማራ ክልል ሰሜናዊ ክፍል የሚደረገው ውጊያ ሲጠናከር በአካባቢው ነዋሪ ላይ የሚደርሰው ሰብአዊ ቀውስ እየበረታ ሄዷል።
ውጊያው እናቶች፣ ህጻናትና እድሜያቸው የገፋ ሰዎችን ጨምሮ በርካቶችን እያፈናቀለ ነው። ገበሬዎች ማሳቸውን ጥለው፣ ነጋዴዎች መደብሮቻቸውን፣ የመንግስት ሰራተኞች ቢሮአቸውን ዘግተው ለደህንነታቸው ዋስትና እናገኝበታለን ወዳሉት ለመሸሽ ተገደዋል። የጤና ማዕከላትን ጨምሮ መሰረታዊ ግልጋሎት የሚሰጡ ተቋማትም ስራቸውን በቅጡ እያከናወኑ አይደለም። በመጪው እሁድ የሚተላለፈው የንወያይ መሰናዶ ውጊያው በወሎ አካባቢዎች ባስከተለው ሰብአዊ ቀውስ ላይ ያተኩራል። 3 እንግዶች በተሳተፉበት ውይይት ከተነሱት ሀሳቦች መካከል የሚከተሉት ይገኙበታል። እኔ እንዳየሁት በኮምቦልቻ ትምህርት ቤት ላይ አሁንም ሳይጨምር ምክንያቱም አሁን ምን ያክል ሰው እንደተፈናቀለ እጄ ላይ ዳታ ስለሌለኝ ነውና ከ10 በላይ ትምህርት ቤቶች ላይ ተጠልለው ነው የሚገኙት። እንዲሁም ደግሞ በደሴ ከተማ ከ20 በላይ ትምህርት ቤት የደሴ መምህራን ኮሌጅ ትምህርት ቤትን ጨምሮ ከተለያዩ የሰሜን ወሎ ዞን፣ የዋግ ኽምራ፣ ከአፋር የመጡ ተፈናቃዮች እንዳሉ ነው የመረጃ የሚያሳየውና የዚህ ሁሉ ድምር ውጤቱ በሰብአዊነት ላይ ያሳደረው ቀውሱ እኔ መግለጽ ከምችለው በላይ ነው። እነዚህ ተፈናቅለው የሚመጡ እናቶች መንገድ ላይ የሚወልዱ አሉ፣ መጠለያ ውስጥ የሚወልዱ አሉ፣ ጫካ ውስጥ የሚወልዱ አሉ። እነዚህ እናቶች የሚመገቡት የለም። ካልተመገቡ ጡታቸው ወተት መስጠት አይችልም፣ ይደርቃል። ልጆቻቸው ደግሞ ጡት ነው የሚጠቡትና የሚገርምህ ነገር ህጻናት ሁላ እየሞቱ የነበረበት ሁኔታ ነው ያለው። ጦርነት ቀጠና ውስጥ ያለ ማህበረሰባችን ክፍል ምንም አይነት እርዳታ እያገኘ አይደለም። አሳሳቢው ነገር እሱ ነው። የመድኃኒት እጥረት አለ። ሌሎች ተያያዥ የበሽታ ችግሮች አሁን እንደተከሰቱ የጤና ቢሮዎች አማራ ክልል የጤና ቢሮም ሲገልጽ ነበር። በዚህ በሰሜን ወሎ አካባቢ ተያያዥ የልጅ ልምሻና ሌሎች ተያያዥ የጤና ችግሮች እንደተከሰቱ እየሰማን ነው። ከዛ ውጭ ደግሞ ማንም ቢሆን ማንም አይነት የእርዳታ ድርጅት ዓለም አቀፍ የእርዳታ ድርጅት ወደ አካባቢ እየገባ አይደለም። ህዝባችን ወገናችን የምንወደው ደጉ የወሎ ህዝብ 10 ዓመታትን ወደ ኋላ የሚጎትተው ሰብአዊ ቀውስ ውስጥ ነው ያለው። ይሄ እንዲባባስ የትኛውም አካል መፍቀድ የለበትም። የትኛውም አካል ዝም ብሎ ሊመለከት አይገባውም። የሁማኒቴሪያን ስራውም ቢሆን ይሄ የምንፈተንበት አደጋ ነው የወደቀብን። ስለዚህ ሁሉም ነግበኔ ብሎ ይሄንን አካባቢ መርዳት ማገል አለሁላችሁ ማለት ይገባዋል።